በተለያዩ የአገሪቱ ክፍሎች የሚከሰቱ የሃይማኖት ግጭቶችን በመዘገብ ላይ ናቸው። በቅርቡም በጅማ ዞን አካባቢ በፕሮቴስታንት እምነት ተከታዮችና በእስልምና እምነት ተከታዮች መካከል በተከሰተ ግጭት በርካታ ንብረት ወድሟል፣ የሰው ህይወትም ጠፍቷል። የዛሬው ጥያቄም በዚህ ዙሪያ ያጠነጥናል። ጥያቄውም እንዲህ የሚል ነው። በእርሶ እይታ ለዘመናት በፍቅር ይኖሩ የነበሩ ኢትዮጵያውያን ከቅርብ ጊዜ ወዲህ በሃይማኖት መጋጨታቸው መንስኤው ምንድነው ብለው ያስባሉ? ከዚሁ ጋር ተያይዞ ይህን ችግር በዘላቂነት ለመፍታትስ ምን መደረግ አለበት ብለው ይመክራሉ? በእነዚህ ጥያቄዎች ዙሪያ ላይ አስተያየቶቻችሁን ለመስጠት ካሰባችሁ በኢትዮጵያ ውስጥ የምትገኙና ከኢትዮጵያ ሆናችሁ ለኢሳት አስተያየታችሁን መስጠት የምትፈልጉ ሰዎች በ0031 630 64 2067 መደወል ስትችሉ በውጭ ሀገር ለምትኖሩ ኢትዮጵያውያን ደግሞ በ0044 2081 44 0101 ወይም በ00120 26 839880 እየደወላችሁ አስተያየቶቻችሁን መስጠት ትችላላችሁ። በኢትዮጵያ የምትገኙ ኢትዮጵያውያን በ0031 630 64 2067 እየደወላችሁ ምልክት ማድረግ ወይም በእንግሊዝኛ ሚስ ኮል ማድረግ ትችላላችሁ። ከዛም እኛ መልሰን አስተያየቶቻችሁን እንቀበላለን። እንግዲህ ዛሬው ጥያቄ ይሄን ይመስላል። እንድትሳተፉ እንጋብዛለን። በሚቀጥለው ሳምንት መልሶቻችሁን ወይም አስተያየቶቻችሁን አሰባስበን መልሰን ለእናንተው እናቀርባለን። እስከዛው የሳምንት ሰው ይበለን። ሰላም።